እንዴት ናችሁ? ለምንድን 2200 ሰው ያላችሁ እዚህ ውስጥ ምን ሆናችሁ ነው? ሲሪየስ መሆን አለብኝ ሳስበው እየቀለሁ ነው። ሲሪየስ መሆን አለብኝ። እሱ ሲሪየስ ወሬ ማውራት አለብኝ። በጣም እንትን የሆነ ምን አይነት ወሬ ላውራ? አሁን በጣም ኮስተር ያለ ወሬ ላውራ? ላይቭ እንዴ ሙሉ የአዋርዱን እኮ ሲዘን እኮ ይሄ ቮት ምናምን በሚባል በሰዓት እኮ አልገባውም። ክፉ ላለመናገር ነጥብ ላለመጣል አሁን ካለፈ በኋላ ደግሞ ያስቀናል። ጌማቸው የኔ ጌም ነው። ይሄ እነ እንትና ምናምን የሚጫወቱት ጌም እነ ሄለን ምናምን የኔ ጌም ነው። በቃ ይሄ የግድያ ሙከራ ምናምን የኔ ጌም ነውና እሱን ፈልጌ ነው የመጣሁት። ጌም ይቅርብኝ እንዴ ዛሬ ጌም አልጫወት እንዴ ዛሬ ዝም ብዬ ላዋራችሁና ልውጣ። ወይ ሄኖክ እንዴና ዌልካም ሊና ቲንክ ዩ በጣም ከወር በኋላ ነው የመጣሁት። ከወር በኋላ ማለት ይቻላል። ወሪ ሞላዋል። ስንት ጊዜ ነበር በውቱ? ቆይ ስንት ጊዜ ነበረ? ወሪ ሞላዋል። በቃ ወር ሙሉ አልገባውም። ብላኪ 23 አበባ ሰጠኸኝ። ምንድን ነው አሁን? እሺ ምን ከላይ ቁጭ አልክ? በ23 4200 ሰው እንዲህ ቁም ነገር ማውራት ሊኖርብኝ ነው። አሁን ቁም ነገር ላውራ፣ ቁም ነገር እናውራ። በቃሽ ጠይቁኝ፣ እናውራ። ጠይቁኝ ልመልስላችሁ። የቁም ነገር ወሬ ሰው እስኪቀንስ ድረስ ምን ልታወራ ብላችሁ ነው? ምንም አላወራም። 5000 ሰው ድጋሚ ተጓኩዬ ልግባ እንዲ ወላሂ ላዚም እንዲ ይሁሉ ሰው ያሜን ከሆነ ምን ድጋሚ ተቀባብቼ የሆነ ምን አልግባ። ምን ተሰማሽ? በምን ጉዳይ? ምን ተሰማሽ? በምን ጉዳይ? በምን ጉዳይ ምን ተሰማሽ ያላችሁ? በቃ አልቀባባ ካላችሁማ ቆይ የሚያበራውን ልቀማ። አርቲስት ቲቪ ምን ሆነው ነው? እኔ ምን አውቃለሁ? ለእናንተ አይታያችሁ፣ ለእኔ ግን በጣም ነው የሚታየኝና በጣም ነው የሚያምረው። በጣም ነው ደስ የሚለው። ይሄ ሻዶ 6200 ሰው አለ። እሺ እናውራ። ማመስገን ምንድን ነው? መኪናሽ 6 ሚሊዮን ብር ነው። አክቹሊ ከሊብሬ ምናምን ጋር ሲሳይ ምን ሆኖ ነው? እኔ አዲሱ መኪና እስኪ ምንድነው አዲሱ መኪና እንዴ ነው? እኔ ነድቼው አላውቅም። ዛሬ ሰው ሊያለማምደኝ ነበረ፣ አሞኝ ነበረ አልወጣሁም። እና ዛሬ ሰው ሊያለማምደኝ ነበረ አቃተኝ። እንዲህ ለማጅ ነው የሚመስለው። በጣም ልክ አይደለም። እና ለማምደዋለሁ እሱን እስከ ለምደው ድረስ የምታዩኝ በዲዛይር ነው። እና በዲዛይር ስትሆኝ እንዲህ እየዋሸሽ ነው እንዲህ እንዳትሉ መልመድ ስላቃተኝ ነው። አዲሱ መኪና ቢያንስ 3 ቀን ምናምን ይፈጅብሻል ብለውኛል። አርባ ምንጭ እኮ ሊድ ነው። በዚህ ሰማ አርባ ምንጭ ሊድ ነው። ሰላም ያስፈልገናል ብለን ከጓደኞቻችን ጋር ተያይዘን ሊድ ነው። ምድሮ 7000 ሰው። አዎ እኮ ለዛ እኮ ነው ቁም ነገር ወሬ ብቻ አዋሩኝ ያልኩት። በኋላ ይቀንሳሉ እና የሁሉ ሰው በኋላ ስለሚቀንሱ እሺ አሁን እነሱ ያሉ ቁም ነገር ወሬ እናውራ። ስለ አፍሪካ አዋርድ
እኔ እኮ ሌላ ጊዜ ማለት ነው ብዙ የኔ ቤተሰቦች ቪዲዮ እየሰሩልኝ እኮ ስለሆነ እኮ ነው ዝም ያልኩት። ወላሂ ላዚም እንጂ ሰራ ነበር ብንመራ ወላሂ ሰራ ነበር። ወላሂ ላዚም ግን በቃ እየመራ ነው። ያኔ ቤተሰቦች ሳይታክቱ ይሄ ቪዲዮ የሚሰሩልኝ አሉና ሁሌ ይጨምራል ሁሌ። ለዛ ነው እኔ ቪዲዮ ማልሰራ በቃ ከሰሩልኝ ቤተሰቦች ብዬ እና እየመራን ነው። 10 ቀን ነው የሚቀረው ሽልማቱ ደግሞ አንደኛው ሽልማቱ ምንድነው? እንደሰማሁት ከሆነ ወርቅ የወርቅ ዋንጫና ከዛ ከላይ ዳይመንድ አሉ ነው። እኔም አላውቅም ግን ወርቅና ዳይመንድ ነው ሽልማቱ የአፍሪካው። አዎ እየመራን ነው እና ያኛውን ወደ ደግሞ ተበልጠን 4ኛ ነው ምናምን ገብተን ነበረ። ከዛ ድጋሚ ደግሞ ጨመረ። ቤተሰቦች የቪዲዮ እየሰሩልኝ እና በጣም ነው ማመሰግናቸው። ላይ በዚህ አጋጣሚ ጨርቆስ ኮል መጣ ነው ጻፍኩላት አንዴ ለባለሙያዋ ሴት ልንመጣ እኔና ሀሩን የምንመጣው ጨርቆስ አሱም በዛውም ሰፈሩን እንትን ይለኛል። በዛውም እመጣለሁ ጨርቆስ አሁን እንመጣለን እሷ ጋር ጌም ግቢ እገባለሁ። 7600 ሰው ግን ፌር አይደለም። ይሄ ሁሉ ሰው ባለበት እኔ ቁም ነገር ማውራት ፈልጋለሁ እና ቁም ነገር ጠይቁኝ። ምን እየተሰማችሁ ከሲሳይ ጋር ምን ሆናችሁ ነው? ከሲሳይ ጋር ባይዘው ይሄ አሁን የሚናፈሰው ወሬ ይሄ መኪናውን ሽጦ ብር አብድሯት ነው ምናምን ወላሂ ላዚም ስህተት ነው። እሺ ወላሂ ተማኑ እንትን ነው ልክ አይደለም። እሺ እሱ ወሬ። ከዛ ደግሞ ሌላ ዩቲም እኮ ቀላል ሰው አይደለችም አስቀይማው ነው ምናምን የሚባል እኔ አላህ ምስክሬ ነው። እንደፈለገ መጥፎ ሰው እንኳን ቢሆን እኔ የተደረገልኝን ምረሳ ሴት አይደለሁም። ወላሂ ላዚም ውለታ አረሳም እና ሲሳይ ባለ ውለታዬ ነው። እንዴት ማድረግ ላስቀይመው አልችልም። መቼምም ነው ማላስቀይመው ሲሳይን። በጣም እሱ በሌለበት በጣም ነው ሁሌ ነው ጥብቅና መቆምለት። አላስቀይመውም። የጸባችንን ደግሞ ምክንያት እኔ ከምናገር እንትና ብትነግራችሁ ደስ ይለኛል። ራሷን በራሷ ማናት እንትና ሳሚ ፖፖ ላይ ነው። እሷ ብትነግራችሁ ደስ ይለኛል። እሷ ታውቃለች የጸባችንን ምክንያት እንጂ እኔ አላህ ምስክሬ ነው ምንም ጥፋት የለብኝ። እና ደግሞ ምንድነው ዛሬ ደግሞ ጓደኛው ምን አለ? ዩቲናስ ፋውል ሰርታበታለች ሲሳይ ላይ። እኔ እኮ ወላሂ ላዚም ማለት ነው እኔ ራሴን እኮ ይሄ ማስረዳት ስለማልችል እኮ ነው ሁሌ እንደ እቺ ጨካኛዋና መጥፎዋ ሴት የምታየው። ዝም ብዬ ነበር። እሺ አሁን ለምን ተናገርኩ? አሁን እሺ ሸገር ገበታ ጊፍተር ነው። በጣም ነው ማመሰግን ሸገር ገበታ ለሰጠኝ 4 ጽጌረዳ በጣም ነው ማመሰግነው። ብድር መላሽ አድርገኝ። ጌም ልግባ 8000 ሰው